ስለዚህ እየቀለድኩ አይደል? እንደዚህ ምናምን እያደረግክ የልጄን ህይወት ማበላሸት አትችልም። ልጅ አትበይ ልጅ ችግርሽ ምን ነው? ዛሬ አንተ እንደሳው ነገ ደግሞ ትጌታ ምትክ ሰው ይሄንን በደንብ እናውቃለን። ኧረ በእግዚአብሔር ከዚህ በኋላ የለችም። ራስህን አስወጣ። አይምሮ ውስጥ እኔን አስወጣ። እኔ ምርጫ ውስጥ የምገባ ሰው አይደለሁም። አንተ ደግሞ እኔን ጭራሽ የምታወያየኝ ሰው አይደለም። ነገሮች በሙሉ የገቡት ባልሽ መኪናት። እንደዛ ብለህ አትበለኝ። እንደዚህ አይነት ነገር ውስጥ የገቡት እንዳለ ባልሽ መኪናት ነው። ይሄው የማልወጣው ነገር ውስጥ ገባው። እሺ እንኳን ገባ መኪናት አንቺ ነሽ። ሌላ ማንም ይስተት መኪናት አንተ ራስህ ስህተት ነህ። ሙሉ ነገር አንተ ስህተት ነህ። ነገር አትናገሪ። መቼም ሲቀጥል በሁለታችሁ በልጃችሁ ምናምን እኔ የሚመለከተኝ ጉዳይ አንቺ በቃ ከልጅሽ ለምንድን ነው እሱን ታወዳድሪው? አሁን እያወዳደርኩ አይደለም ጽጌ፣ እንደ አባት ኃላፊነት የምትወስድ ሰው አይደለም። እንዲሁ ሳይክ ገብቶሃል? ኧረ በእግዚአብሔር ነገር ሌላ ሴት ጋር የምትሄድ ሰው ነህ ጽጌ። እንኳን እምቢ ብትል ሌላ ሴት ጋር የምትሄድ ሰው ነህ። በቃ እንደዛ ነው ነገር ስርዓት ኤፍሱን አንተ እንደዛ ነህ ጽጌ። ምን እንዳደረግ ነው? ምን እንድፈጥር የፈለግሽው? አልገባኝም። ወይ ትመርጣለህ ወይ የምትመርጣው ምረጥ ነው እያልኩ ያለው። ተረጋጉሽ። በኢየሱስ ምን ሆነሽ ነው? ምን ሆናችሁ ነው? እኔ እኮ አያገባኝም። እኔ እኮ ለምን ነው የምታስጨንቀው? ለምን የምታለቅሽው? ለምን እንደዚህ እንዲሆን ለምን ተፈለገ? ትሰሚኛለሽ? ያንቺን ዱላ የምችለው ማለት ነው ያንቺን ምት ዛሬ የታገስኩሽ ዛሬም ለልጄ ስል ነው። እሺ ዳኒ ቆይ፣ ከዚህ በላይ ግን መስመር እንዳታልፊ ገባሽ? ከዚህ በላይ መስመር ማለፍ አትችይም። ምን ይላል? ብዙ ነገሮችን አደርጋለሁ። በልጅሽ ምክንያት እኔን የመምታት መብት የለሽም። እንቅር ብለህ ከነሴቶች ቅር። እኔ ግን ልጅ ለልጄን ያለው ገብቶሃል? ምን አይነት ነገር ነው የተናገርሻለሽ? አረ ፈጣሪም ፍሪ። ልክ ናት። ገብቶሃል? ልጅ ያረባት ነው ነገ የሚያድገው። ተሳስቻለሁ። ስህተቴን ዛሬ አርማለሁ እኔ ዳኒ። ነገ ግን ሌላ ሴት ላይ እንደዚህ እንድትጮት እኔ አልፈቅድም። የምታረጊውን ነገር ዳኒ በእናትሽ በቃ እንትን